ببلفوا درساتكم تكلمنا عن نبي الله أيوب عليه السلام. سلا أيوب بلفوا يتنبه من يأكل همماتشون እንደታገሱ ንብረታቸውን አጥተው ምን ያህል እንደታገሱ ከሳቸውም ሰዎች ዕብራ በመውሰድ ለصبر ለትዕግስት ምን ያክል ቦታ ይሰጡ እንደነበረ አይተን ነበር። ዛሬ ደግሞ የሁሉም ነብያቶች ታሪክ ስንመለከት የሁሉም ሶብርን እንድንማር ያደርጋል። ዝም ብሎ አልጋ ባልጋ ሆኖለት ያለ ምንም ፈተና ያለ ምንም ትችትና ድብደባ ያለ ምንም ትችትና ድብደባ አልጋ ባልጋ ሆኖለት የመጣ አንድም ነብይ የለም። ግማሹ የተመታ አልፎም ደግሞ ህይወቱን የተሰዋም ብዙ ነብይ አለ። ከነዚህም መከራ ካለፈባቸው ነብያቶች አንዱ ሙሳ አለይሂ ሰላም ናቸው። ነብዩላህ ሙሳ ኡሉል ዐዝም ከሚባሉት ከአምስቶቹ አንዱ ናቸው። ሰይዱና ሙሳ አለይሂ ሰላም من نسل يعقوب نبي الله ከያዕቁብ ዘር የወጡ ታላቅ ሰው ናቸው። ነቢዩላህ ሙሳ አለይሂ ሰላም ولد وعاش في مصر። ነቢዩላህ ሙሳ ولد وعاش في مصر مدة من الزمن የተወሰነ ጊዜን ሚስር ውስጥ ተወልደው ኑረው ነበረ። ثم تركها وخرج منها ከዚያም ሚስርን በመተው ወደ ሌላ ሀገር ሄዱ። نشأ في مصر ثم كان هناك بنو إسرائيل قومه كانوا مسلمين። ከዚያ በኑ እስራኤሎች የእሳቸው የነቢዩላህ ሙሳ ተከታዮቹ ነው ሙስሊሞች ጋር መኖር ቻሉ። ነገር ግን በዚያን ጊዜ ነቢዩላህ ሙሳ ታላቅ ፈተና ገጥሟቸው ነበረ። በዚያ ዘመን ይመራ የነበረው ጀባር የሆነው ጣግያው ፊርዓውን ነበረ። كان مسيطرا عليهم የሙሳ በሙሳ ያመኑትን እንዳለ ሁሉንም ታሪኩ ከተወለዱበት ወደ ውሃ የተወረወሩበትን ከዛ እንዴት አድርጎ ፊርዓውን ቤት አደጉ እሱ ታሪክ ውስጥ አልገባንም። አሁን ትልቁ ነው ከተነሱበት ነው የእሳቸውን ታሪክ ባጭሩ ስለሆነ እዚህ የተቀመጠው። ፊርዓውን كان يستذلهم ويؤذيهم እነዚያን የሙሳን ተከታዮች በኑ እስራኤሎችን ያስቸግራቸው ነበረ። وموسى كان من جملة بني إسرائيل الذين يسكنون مصر። ሙሳ عليه السلام ሚስር ውስጥ ይኖሩ የከነበሩት በኑ እስራኤል ከሚባሉት አንዱ ነበሩ። من هو إسرائيل؟ إسرائيل ማን ነው ብያቸዋለሁ ባለፈው። هو ያዕቁብ ናቸው እስራኤል። هؤلاء كانوا من ذرية يعقوب። እነዚህ በኑ እስራኤሎች የያዕቁብ ዘሮች ነበሩ። من ذرية يوسف الصديق عليه السلام وعلى جميع الأنبياء። የዩሱፍ ዘር ከያዕቁብ ከዩሱፍ ዘር ነበሩ እነሱ። إخوة يوسف جاءتهم ذرية كثيرة ብዙ ልጆችን ወልደው ነበረ የዩሱፍ ወንድሞች። وبين يوسف وموسى 400 عام። በሙሳና በዩሱፍ መካከል የ400 ዓመት ልዩነት ነበረ። ሙሳ عليه السلام نزل عليه الوحي
بأن يذهب إلى فرعون ويدعوه إلى الإسلام إلى الإيمان بالله. موسى عليه السلام وحي ورد الله من يميل وحي نبري وردو فرعون هدو ود الإسلام ترين دادر قلت يمياز نبرة. نزل الوحي على سيدنا موسى وعلى أخيه هارون. بموسى بهارون لاي وندماتشو لاي نبيነት ማዕረግ ወረደላቸው። فصار نبيين رسولين ሁለቱም ነብዮች ሆኑ ረሱሎች ሆኑ። ثم أرسلهم الله إلى فرعون ليدعواه إلى الإسلام ወደ እስልምና ጥሪ እንዲያደርጉለት ወደ ፊርዓውን አላሁ ተዓላ ላካቸው። ጀባር ነው፣ አማጺ ነው። وكان يقول للناس ما علمت لكم من إله غيري ከኔ ሌላ ጌታ አላቅላችሁም ይል ነበረ። አና ረቡኩሙል አዕላ ፊርዓውን እንዲህ ይል ነበር፣ እኔ የሁላችሁም የበላይ ጌታችሁ እኔ ነኝ ብሎ ራሱን እንደ ፈጣሪ ቆጥር ነበር። በዚህ ጊዜ አላሁ ሱብሓነሁ ወተዓላ ወሕይ ያወረደላቸው ለሙሳና ለወንድማቸው ሃሩን ምን በሚል ቃለ አላሁ ተዓላ አዑዙ ቢላሂ ሚነ ሸይጣኒ ረጂም اذهبا إلى فرعون إنه طغى فقولا له قولا لينا لعله يتذكر أو يخشى. من على الله تعالى اذهبا إلى فرعون إنه طغى أي تجاوز الحد، ادعى الألوهية. ሙሳና ሃሩን ኢዝሃባ ኢላ ፊርዓውን ወደ ፊርዓውን ሂዱ፣ ኢነሁ ጠጋ እሱ ድንበር አልፎ እኔ ጌታ ነኝ ማለት ደረጃ ደርሷል። ሂዱ ወደ እሱና ፈቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ ጥሪ አድርጉለት ትእዛዝ ሰጣቸው አላሁ ሱብሓነሁ ወተዓላ። ሂደውም ጥሪ ያደረጉለት። ተከበረ፣ ክብር ያዘው፣ ኮራ፣ እምቢ አለ። ብዙ ሙዕጂዛዎችንም አሳዩት። ነገር ግን እሱ በፍጹም አንዱንም ሊቀበል አልፈቀደም። ذهب فكلماه فطغى وتجبر ፊርዓውንን ሂደው አናገሩት። ሙሳና ሃሩንን ጸያፍ የሆነ ቃላትን ተጠቅሞ ተናገራቸው። ፈጠጋ ወተጀበር እነሱን ለማጥፋትም ሙከራ አደረገ። ላኪን አላህ ተዓላ ነሰረ ሙሳ ወመን አመነ ቢህ። አላሁ ተዓላ ሙሳንና በሳቸው ያመኑትን ሰዎች ድሉን አጎናጸፋቸው ፊኒሃያ። ነገር ግን በጣም ብዙ ፈተና አለፈባቸው። ወደፊት እንደሚመጣው እናንተ ያዛችኋት ፒዲኤፍ ላይ ባለው ሰሐራዎች ስለ ድግምተኞቹ ስንነጋገር በደንብ የሚብራራ ነው። ተአምራትን አሳዩት። ሙሳ ገና ይሄ ፈተና ከመምጣቱ በፊት ብትር ይዘው በነበረበት ወቅት ምንድነው በእጅህ ያስከው ሚል ወህይ ወረደላቸው። ይሄማ አሳየ የኔ ዱላ ነው፣ መርኮዝ ዝም ደገፍም እለዋለሁ፣ ከዛ ለፍየሎች ደግሞ የሚበሉት ነገር አወርድበታለሁኝ አሉ። እስኪ ጣላት አላቸው። ሲወረውሯት ወደ እባብነት ሐቂቀተን ትክክለኛ የሆነ እባብ ሁና ተቀየረች። ኸውፈ ጠቢዒ ተፈጥሯዊ የሆነ ፍርሃት አለባቸው፣ ጁብን ሳይሆን ኸውፈ ጠቢዒ ነገር ስላለ ወደ ኋላ ሲያፈገፍጉ አትፍራት ያዛት አላቸው። ያዝ ሲያረጓ መልሳ ብትር ሆነች። ይህ ለወደፊቱ እንደሚበጃቸው እያሳያቸው ነው። ይህ ታላቅ ሙዕጂዛ ጊዜው ደረሰ። ፊርዓውን ሰሐራዎችን ደጋሚዎች ነበሩት፣ ደጋሚዎቹን ሰበሰበ። ሙሳን ተሐዲ እስኪ ፉክክር እናድርግ፣ ያንተ እና የእነሱን ድግምት እናስተያያለ። እንደሚበልጥ እርግጠኛ ሆኖ ነው ፊርዓውን የእሱ ደጋሚዎች ስላሉት። ተዓላ ሙሳንና ሃሩንን ላካቸው። ወሁማ ሚን አንቢያኢላህ አው ሚን አልአንቢያ፣ እነሱም ከአላህ ነቢያቶች መካከል ነበሩ ሙሳና ሃሩን። ፈለማ ቃበላሁ ደዓያሁ ኢለል ኢስላም፣ ባገኙት ጊዜ
ሙሳና ሃሩን ወደ እስልምና ጠሩት። ፈለም ዩእሚን ረግመ ማ ረአሁ ሚነል ሙዕጂዛት ብዙ ተአምራቶችን አሳይተውት እያለ ፊርዓውን በፍጹም ሊያምን አልቻለም። ማነው ሂዳያ የሚሰጠው? አላሁ ሱብሓነሁ። ፈኸረጀ ሰይዱና ሙሳ ሚን ሚስረ ወመዐሁ መን አመነ ቢሂ ሚን በኒ እስራኢል ሙሳ ዓለይሂ ሰላም አብረዋቸው በኑ እስራኤሎች ያመኑት ተከትለዋቸው ወጡ። ከሚስርን ለቀው ወጡ። ወካኑ 600 አልፍ ኢንሳን እነሱም ሙስሊሞቹ በሙሳ አምነው የተከተሉት ወካኑ 600 አልፍ ኢንሳን 600,000 ሰዎች ነበሩ። 600 አልፍ ኢንሳን ነበሩ። 600,000 ሰዎች ነበሩ ሙሳን የተከተሉት። በጣም ጥቂት ነው። ከፊርዓውን አንጻር ስናይ እነዚህ ጥቂቶች ናቸው። የፊርዓውንን ጀማዓ 600,000 ሲባል በጣም ገዝፎ እንዳይታየን ማለት ነው። በጣም ትንሽ ናቸው። ከፊርዓውንን ተከትለው ከወጡት ሰዎች አንጻር እነሱ ስንት ናቸው? 600 ናቸው። ያው 600,000 ሰዎች ናቸው ሙሳን ተከትለው የነበሩት። ወፊርዓውን አራደ አን የልሐቀሁም ቢጀይሽህ ልጀራር ጀራር የሆነ በጣም ብዙ ወታደር ይዞ ፊርዓውን ተከተላቸው። እነሱ ግን 600,000 ሰው ብቻ ነበሩ። ሐታ ወሰሉ ኢለል በሕር ጉዞአቸውንም ቀጥለው በሕሩ ጋር ደረሱ። ካነ ጀይሹ ፊርዓውን የፊርዓውን ወታደሮች ደግሞ ካኑ 1,600,000 1,600,000 ነበሩ የፊርዓውን ወታደሮች። ሙሳ ጋር ካሉት ሰዎች አንጻር ሲታይ በ1 ሚሊዮን ይበልጣሉ ማለት ነው። 1,600,000 ናቸው እነሱ። 1,600,000 ናቸው የፊርዓውን ወታደሮች። ነገር ግን ሙሳ ጋር ያሉት ሰዎች 600,000 ብቻ ናቸው። በ1 ሚሊዮን ይበልጣቸው ነበረ የሰው ብዛት እንኳን። በዚያ ላይ የሰለጠኑ ወታደሮችን ይዘው ነበረ እየተከተላቸው የነበረው። በዚህ ጊዜ ጉዟቸውን ቀጠሉና ባህር ጋር ደረሱ። ለመሻገር ሲሞክሩ ባህር ፊት ለፊት መጣባቸው። አውሐ አላሁ ኢላ ሙሳ አን የድሪበ አልበሕረ ቢዐሳህ በዚህ ጊዜ አላሁ ተዓላ ለሙሳ ወሕይ ያወረደላቸው። በዚያች ዱላቸው አሁንም ባህሩን ምተዋላቸው። በዱላቸው ብዙ ስራ ሰርተዋል። ብዙ ኢንካነ ሙሳ ሰቀል አስባጥ ሚን ሐጀር ያሉት ኢንካነ ሙሳ ሰቀል አስባጥ አስባጦችን የያዕቁብን ልጆች አስባጥ ሙሳ በዱላው አጠጥቶ ከሆነ ፈኢነ ፊልከፍ ለይሰ ማዕነን ለይሰ ፊልሐጀር ይላሉ ነቢዩ ሙሐመድ። ከመዳፋቸው ውሃ አፍልቀው ማጠጣታቸው ለይሰ ፊልሐጀር ከድንጋይ አይደለም ለየት ያለ ነው ይላሉ። ግን ሙሳ በብትራቸው ሲመቱት ድንጋዩ ውሃ ዘንቦ ነበረ። አሁንም ያችኑ ብትራቸውን ተጠቅመው ባህሩን ሊያልፉ ነው። አላሁ ተዓላ ወሕይ ያወረደላቸው በብትርህ ባህሩን ምተዋላቸው። ፈضረበ አልበሕረ ባህሩን መቱት ቢዐሳህ ፈንፈለቀ አልበሕሩ 12 ፊርቀን ሱብሓነላህ። በዱላቸው ሲመቱት ባህሩ 12 ቦታ ላይ ተከፈለ። በይነ ኩሊ ሸቀይኒ ጠሪቁን የበስ በእያንዳንዱ ሸቅ መካከሉ ደረቅ መሬት ነበረ ማለፊያ። ልክ እንደ ግንብ አጥር መስተዋቱን ውሃው ወደ ላይ ተራራ መስሎ በዚህም በዚህም ቆመላቸው በቀኝ በግራ እነሱ መሃሉን እያለፉ ማለት ነው። በዚህም መልኩ እንዲያልፉ አደረጋቸው። ሙሳ ወመን መዐሁ ኢጅታዙ ሙሳና አብረዋቸው ያሉት ባህሩን ማለፍ ቻሉ። ثم جاء فرعون بعدده ከዛም ፊርዓውን أتى بعدده وعدته ያንን ሁሉ ጀማዓውን ይዞ 1,600,000 ጀማዓውን ወታደሮቹን ይዞ ፊርዓውን ቦታው ላይ ደረሰ። ووجد البحر صار فيه شقوق ባህሩንም 12 ቦታ ተከፍሎ አገኘው።
ፈቃለ ነድኹሉ ፊል ባሕር ሊኑድሪከሁም እንግባ ወደ ባህሩ እንድረስባቸው አለ። ወታደሮቹን ይዞ ገባ። በዚያ ጊዜ ፊርዓውን የነበረበት ፈረስ ወንድ ፈረስ ነበር። ጅብሪል ዓለይሂ ሰላም በሴፍ ፈረስ ሆነው ወደ ውስጥ ገቡ። በዚያ ጊዜ የፊርዓውን ፈረስ የጅብሪልን ሴቷን ፈረስ በሚያይበት ጊዜ ተከትሎ ፈጥኖ ነበር የገባው ይላሉ። ወደ ባህሩ ገባ። ፈለማ ደኸለ አልበሕረ አመረ አላሁ ልማአ አን የልተጢመ ፊርዓውን በገባ ጊዜ አላሁ ተዓላ ባህሩን እርስ በርሱ እንዲላተም አዘዘው። ፈልተቆመ ዐለይህ ላዩ ላይ ተማታበት። እርስ በርሱ እንደ ተራራ ሆኖ የነበረው እንደ ማዕበል ተማታ። ፈአህለከሁ አላሁ ተዓላ ወጁኑደሁ ልከፊሪን ከዚያም ያን ሁሉ ብዙ ወታደርና ፊርዓውንን አላሁ ተዓላ በዚያ ውሃ አጠፋቸው። እዚያ ደካማ ተብሎ የታሰቡት ያለፉት ውሃ እነዚህኞችን ግን እኔ ጌታ ነኝ ሲል የነበረውን መጥፎ አደረገበት። በዚህ ጊዜ አመንቱ ቢረቢ ሙሳ ወሃሩን ማለት ሞከረ። አራምኛለሁ አምኛለሁ አልአን አሁን ነው የምታምነው። አይ ሩህ እዛ ከደረሰች ተስፋ ከቆረጥክ በኋላ ሸሃዳ ዋጋ የለውም። ፊርዓውንም አምኛለሁ ቢል አልጠቀመውም። እንደሚሞት እርግጠኛ ሲሆን ሞክሮ ነበረ፣ ግን አይጠቅመኛ። ላኪን ቃለ ባዕዱ አትባዒሂ የፊርዓውን ተከታዮች ከፊል ተከታዮቹ ምን አሉ? በሱ ጌትነት ያምኑ የነበሩት ኢነሁ እኽተፋ አይ ተሰትሮ ነው ተደብቆ ነው እንጂ ወለም የሙት አልሞትም ደበቅ ብሎ ነው አሉ። ፈአዝሀረ አላሁ ተዓላ ጀሰደሁ ሙንቲነን ሙንተፊኸን ኢዝሃረን ሊከዚቢሂም ከዚህ አላሁ ተዓላ የፊርዓውንን አካል በጣም ግዝፍ አድርጎ ነፋፍቶ የገማ አድርጎ ውሸታቸው ይፋ እንዲሆን አውጥቶ ጣለው። በዚህ መልክ ፊርዓውን አላሁ ተዓላ አጠፋ። ከዚህ ምን እንረዳለን? አማጺ ነኝ ብሎ ማንም አይነካኝ ያለውን አስቡት። በጦር እንኳን አይደለም፣ በሰይፍ አይደለም፣ ቀለል ባለ በሚጠጣው ውሃ ህይወቱ እንዲያልፍ አደረገው። አንዳንዶችን በትንኝ አንዳንዶችን በንፋስ ለሌላ አገልግሎት በምንጠቀመው ንፋስ የዓድ እነዚያን የሰሙድ ህዝቦች ላይ ወስዶ ልክ እንደ ተጎለሰሰ የተምር ግንድ አድርጎ ጣላቸው። አማጺ የነበሩ ሰዎች ለጊዜው ይተዋቸዋል፣ ለጊዜው ይተዋቸዋል። ያኔ እርሳና ሳይሆን ፈንጠዝ ፈንጠዝ ብለው አስብቶ እንደማረድ ማለት ነው። አስብቶ እንደማረድ አንድ ሰው ሲያሰባው ሊተው አይደለም እኮ አስብቶ ሊያርደው። ልክ እንደዚያ ይኸኛው የወሰነው ጊዜ እስኪደርስ አላሁ ተዓላ ይተዋቸዋል። እዛኔ ትዕግስት የሌለው ሰው ተውሒድ ያልገባው ሰው ከአማጺነት አንዳንዴ ትሰማላችሁ። ኧረ ደህና ሰውነት አይጠቅምም ክፉ መሆን ይሻላል ብሎ የሚያምን ሰው አለ። ምክንያቱም ደህና ሰዎች ይታመማሉ፣ ምን ይላሉ። መጥፎ ሰዎች ደግሞ ሁሌ ጤና ሲሆኑ ሲል መጥፎውን ሰው አላህ ስለወደደው ጤና ያደረገው ይመስለዋል። ፊርዓውን ታሞ ያውቅም ይባላል። ታሞ ያውቅም፣ በቅንጦት ነው ኑሮ፣ እንደፈለገ ሆኖ ነው። አሁን ሌላ ሀገር ላይ ያሉ ባለሀብቶች ስትመለከት ሙስሊም ያልሆነውን ሀገር ዱንያን እንደፈለጉ ነው የሚጫወቱባት። ያ ግን መጥፊያቸው ነው። እዚህ ዱንያ ላይ መቀናጣታቸው እንደ ምርጥነት የተመረጡ አድርጎ እንዲታይ አያደርግም ማለት ነው። ቀውሙ ሙሳ ዓለይሂ ሰላም የሙሳ ህዝቦች እንዴት ሆኑ? خرج سيدنا موسى من مصر إلى صحراء سيناء موسى عليه السلام كمصر ولا سيناء ميدا وطو ومعه أتباعه المؤمنون موسى بميوتو بسجزين مؤمنون شامانيوتو ተከታዮቻቸው አብረው ወጥተው ነበር። ረጁሉ ሚንሁም ዩሰማ ሙሳ ሳሚሪ አንድ ሙሳ ሳሚሪ የሚባል
መጥፎ ሰው ፈተና መጣባቸው በእነዚያ ሰዎች ላይ። የባዕዱ አትባዕ ሙሳ ዓለይሂ ሰላም የሙሳን ከፊል ተከታዮች ሙሳ ሳሚሪ የሚባለው ሰው አሁን ሙሳ የኛው ሙሳ እንዳይመስላችሁ። ሙሳ ሳሚሪ የሚባለው አንድ መጥፎ ካፊር የሙሳን ተከታዮች ሙስሊሞቹን የፈተነ ነው። በዚህ ምክንያት ከፊል የሙሳ ተከታዮች ከፈሩ። በሙሳ ሳሚሪ ተንኮል ተታለው ከፈሩ። ካነ ሰይዱና ሙሳ ተረከ ፊ ቀውሚሂ አኻሁ ሃሩና አለዚ ሁወ ረሱሉ ሙሳ ዓለይሂ ሰላም በሚወጡበት ጊዜ እንደሳቸው ረሱል የሆነውን ወንድማቸውን ሃሩንን ህዝቦቻቸው ጋር ጥለው ነበር የሄዱት። ቃለ ለሁ እኽሉፍኒ ፊ ቀውሚ ቀውሞችን ህዝቦችን አንተ ምትኬ ሁንልኝ እዚህ ቦታ ላይ ለነሱ ብለው ተክተውት ነበረ። አነ ሰአዝሀቡ ኢላ መካኒ ዑያን የሚባል ቦታ እኔ ወደ ዑያን የሚባል ወደዚያ ቦታ ልሄድ ነው። ዑይነሊ ለእኔ የተገለጸልኝ ቦታ አለ። አላህ ሂድ ብሎ ያዘዘብኝ። አነ አኽሉፉከ ፊ ቀውሚ አነ ሰአዝሀቡ ኢላ መካንን ዑይነ ሊ ሊአስማዕ ከላም አላህ የአላህን ፊደል ድምፅ እንዲሁም ቋንቋ ያልሆነውን ንግግር እንድሰማ የተሰየመልኝ ቦታ አለ። ወደዚያ ቦታ እኔ ልሄድ ስለሆነ አሁን አንተ እነዚህን ህዝቦች ያዝልኝ አሉና ሄዱ። ሊአስማዕ ከላም አላህ ማለት እዚህ ጋር ምንድነው? ወከለመ አላሁ ሙሳ ተክሊማ የሚለውን እዚህ ጋር እናመጣለን። አላሁ ተዓላ ከለመ ሙሳ ወሙሳ ሰሚዐ ከላም አላህ الذاتي الذي ليس حرفا ولا صوتا ولا لغة يا الله تعالى النججر ፊደል ድምፅ እንዲሁም ቋንቋ ያልሆነውን ንግግር ሰሙ። ያንንም ሲሰሙ የት ነበሩ? ጡር ሰይና ነበሩ የነበሩት። ወደዚያ ቦታ ነው የሄዱት። فذهب إلى ذلك المكان 40 ليلة ከዚያም ወደዚያ ቦታ 40 ሌሊትን ቆዩ። فلما عاد إلى قومه ወደ ህዝቦቻቸው ሲመለሱ وجد هذا السامري قد أضل قسما منهم وجعلهم يعبدون العجل ከዚያም ወደ ህዝቦቻቸው ሲመለሱ ያ ሙሳ ሳሚሪ የሚባለው መጥፎ ሰው ሰዎችን ከፊል ሰዎችን አጥምሞ ዕጅል የሆነ ጥጃ የሚገዙ አድርጎ ጠበቃቸው። ዕጅልን እንዲገዙ አድርጎ ጠበቃቸው። ሙሳ በሚመጡበት ጊዜ እንዴት አድርጎ ነው ግን እንዲገዙ ሊያደርጋቸው እንዴት ቻለ? ያንን ዕጅል ያንን ጥጃ እንዴት አድርጎ ሰራው? የሚንቀሳቀስ እንዴት አድርጎ ነው ያንን ጥጃ ከምን ቀምሞ ሰርቶት ነው ፈተና ሆኖ ሊቀርብ የቻለው? ኢንሻአላህ ሱብሓነሁ በቀጣዩ ደርስ እናየዋል። ሙሳ ሳሚሪ ቂሷ 1 እና 2 ብሎ የተቀመጠውን ስናይ እሱም በደንብ ግልጽ ይሆንልናል። ስለዚህ አብዛኛውን ስንመለከት ነቢያቶች በህዝቦቻቸው በጣም ተፈትነዋል። ግን ሁሉ የሆነ ለራሳቸው የሚል ስጋት ለራሳቸው ለኔ የሚል ነገር የለባቸውም ነበረ። ህዝቦቻቸው እንዳይበላሹባቸው፣ ህዝቦቻቸው እንዳይጠሙ ነበር ትግላቸው። ከነቢያቶች ሁሉ ብዙ ተከታይ ያለው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ናቸው። በሁለተኛ ደረጃ የሙሳ ሰዎች ብዙ ናቸው። መልእክተኛው ዓለይሂ ሰላቱ ወሰላም በሐዲታቸው እንዳሉት አንድ ጊዜ አየሁኝ አሉ። ስመለከት አንድ ነቢይ ብቻውን ሰው ተከታይ ሳይኖረው አንድ ነቢይ አብሮት አንድ ሰው 2 ሰው ብቻ ያለው ተመለከትኩኝ አሉ። ከዚያም አንድ ነቢይ የሆነ ጀማዓ ተወሰኑ ጀማዓዎችን ይዞ ሳይ አንድ ብዙ ጀማዓ ያለው ተመለከትኩኝ። ብዙ ጀማዓዎችን ሳይ እነዚህ የኔ ናቸው ብዬ አሰብኩኝ። ከዚያም እነዚህ ይሄ
ሙሳና የእሱ ህዝቦች ናቸው ብለው አሉኝ ይላሉ። ከዚያም ወደ ቀኝ ተመልከት ተባልኩኝ። ወደ ቀኝ ባለው አድማስ ተመለከትኩ፣ ብዙ ጀማዓ አየሁ። ወደዚህኛው በኩል ተመልከት አሉኝ። ባላየሁበት ሳይም በጣም ብዙ ጀማዓ ተመለከትኩኝ። እነዚህ የአንተ ህዝቦች ናቸው ተባልኩኝ ይላሉ። በጣም ብዙ ህዝብ ጀነት የሚገባው የነቢዩ መሐመድ አለይሂ ሰላቱ ወሰላም ቀውም ነው። ነገር ግን ይህ ሲባል አንዳንድ የምንሰማው አለ። ሙሳ አለይሂ ሰላም መዓ ከውኒሂ ነቢይ ረሱል ነቢይም ረሱልም ከመሆናቸው ጋር ባዕضሁም የቁሉን ተመና አን የኩነ ሚን ኡመቲ ሙሐመድን ሰለላሁ አለይሂ ወሰለም የነቢይነቱ ቀርቶብኝ ምን ነው የሙሐመድ ኡመት በሆንኩኝ ብሎ ተመኘ ይላል የሚሉ ሰዎች አሉ። ሀዛ ለይሰ ሰሒሕ፣ ይሄ ትክክል አይደለም። የፈለገ 1000 አቡበከር ስዲቅ ቢሰበሰብ አንድ ሙሳን መመዘን አይችልም። 1000 ዑመር ቢሰበሰብ አንድ ዒሳን መመዘን አይችልም። ወኩለን ፈضልና ዐለ ልዓለሚን አላሁ ተዓላ ነቢያቶችን ከዓለማት አላቅናቸው ብሏል። እንዴት ነው ነቢይነቱ ቀርቶብኝ ምን ነው አንድ ተራ በሆንኩኝ አንድ ተራ ኡመት በሆንኩኝ አይሉም። እሳቸው ነቢይ ናቸው። የተለያዩ በነሺዳ እና በሐድራ ላይ የምንሰማቸው በሸሪዓ ላይ ቦታ የሌላቸው ቃላቶች ይኖራሉ። የተለያዩ ቃላቶች እነዚያን አንይዛቸው ማለት ነው። ተመና ሙሳ ከውነሁ ሚን ኡመቲሂ ማ ወጀድ እንዲህ ያለው ትክክል አይደለም። ምነው ነቢይነቱ ቀርቶብኝ ምነው ኡመት በሆንኩኝ ብሎ አሉ። የነቢዩ መሐመድ ኡመት ትልቅነቱ ይላሉ አይደል? የፈለገ ወልይ ቢሰበሰብ እንኳን አንድ ነቢይን መመዘን አይችልም። ነቢይ ሁሌ የበላይ ነው። እንደገና በወልዮች ደግሞ የወልዮች ደረጃ የራሳቸው አለ። የነቢያቶች ደረጃ ደግሞ አንዱ ነቢይ ከሌላው ነቢይ ከፍ የሚልበት አለ። ከነቢዩ ሁሉ የሚበልጠው ነቢዩ መሐመድ ናቸው። ይህ ትልቅነታቸውን ኡሉል አዝም ያልናቸው ከሌሎቹ የተለየ ከፍ ያሉ ናቸው። እርስ በራሳቸው ነው የምናበላልቀው እዚያ ጋር። ከዚያ ውጭ ግን ተራ ኡመትንና የፈለገ ወልይ ቢሆን እንኳን አንድ ነቢይ እንኳን እንደኔና እንዳንተ ኡመት በሆንኩኝ ብለዋሉ። እንዲህ አይነቱ ትክክለኛ ነገር አይደለም፣ አንይዘውም ማለት ነው። ሌሎችም የተለያዩ ነገር ትሰማላችሁ። ነቢያቶች በአኺራ ተራራው ሲጠና ዋነፍሴ ብለው ለራሳቸው በጣም ሲጨነቁ ምናምን የሚባል ነገር የለም። መላኢኮች ፍርሃት አለባቸው፣ እንደዚህ አይነት ነገር ትሰማላችሁ። የለም፣ ፍርሃት የለባቸው። እንኳን ነቢያቶች አይደሉም ወልዮቹ እንኳን ከነቢያቶች በታች ያሉትንም አውሊያዎች ስንመለከት ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። አላህ በቁርአን እንዳለን ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ ፍርሃትም ሆነ ሐዘን የለባቸው። አይዟችሁ ነው የሚባሉ። ገና ቀብር ይጀምራል የነሱ ደስታ። እናም ሷሊሕ አይዞህ እንደፈለክ ይባላሉ። ጭንቀት የሚባል ነገር አይገጥማቸውም። በአኺራም እንደዚያው በዱንያም ላይ የነሱ አእምራቸው የገራ ነው የሚሆነው ማለት ነው። ስለዚህ በአኺራ ነቢያቶች ነፍሴን ይላሉ። የኔ መጨረሻ እንዴት ይሆን ይላሉ ተብሎ የሚወራ ደሷ ከሰማ ነቢያቶች ጭንቀት የለባቸውም። ጅብሪል የሰዎችን የወደፊት ኺታም በሚናገርበት ጊዜ ለነቢዩ መሐመድ በካ ይላሉ አንዳንዶቹ። ጅብሪል አለቀሰ ተብሎ ተጽፎ እንመለከታል። አንዳንድ እንደ በራሪ ተጽፈው እኔም ጭምር እያየኋቸው ስላሉ ተልኮልኝ ከአሁን በፊት ወይ አንዳንድ ግሩፕ ላይ ተልኮ እናየዋል። ጅብሪል አለቀሰ፣ ምነው አንተን የምታለቅሰው ለምንድን ነው ሲሉት የኔንስ መጨረሻ በምን አውቄው ብሎ አለ። ፍርሃት የለባቸውም እነሱ። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ጅብሪል ጀሃነም ገባ የሆኑ የሚል ስጋት የለበትም። ጅብሪል ኺታሚ እንደው ብሎ የሚሰጋበት ነገር የለባቸውም። መላኢኮች ሁሉም ሲፈጠሩ በጥሩ መንገድ ጥሩን ብቻ እንዲሰሩ ተደርገው ነው የተፈጠሩት። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። የተለያዩ ግን ቂሷዎች እንደ ሆድ እንዲብስ ስላደረጉ እንባ እንዲመጣ ስላደረጉ ብቻ እነዚህ ቂሷዎች ትክክል ናቸው ማለት እንዳላደለ ልንገነዘብ ይገባል። በትኩረት የምትይዙት ግን
ብዙ መውሊድ ሲቀርብ ይወራሉ። እነዚህ ሙሳ ነቢይነቱ በቀረብ ብሎ እኮ ያለለት ነቢይ ነው እኛ የምንከተለው ምናምን ይላሉ። አይ ነቢይነትን በፍጹም ሊመዝን እንደማይችል ማወቅ መቻል አለብን። ጀዐለኒ አላሁ ወኢያኩም ምን አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ትንሽ ድካም አለብኝ እንዳይቀርባችሁ እሑድ ሳምንት